ሰላም ውድ ተመልካቾቻችን በድጋሚ መተናል። ዛሬም እንደተለመደው አዝናኝና አስቂ ቪዲዮዎች ተመልሰን መተናል። በምናያቸው ቪዲዮዎች አብረን ዘና ፈታ እንደምንል ተስፋ ያደረግን ወደ ቪዲዮ ጋይስ በእናታችሁ ቮካል እንስራ። ዶሮ ጠምቶ ተንጋሎ ይጠጣል። ዶሮ ጠምቶ ተንጋሎ ይጠጣል። ከዋሉ ካደሩ መረሳት ይመጣል። ከዋሉ ካደሩ መረሳት ይመጣል። ተመስጣለች እንዴ ሙድ ስትራስ አንቺ አታፍሪም እንዴ? ምን ሆነች ነው? እስከ ዛሬ በእኛ ልትጠቀሽ ማጋቷ ድምጿን እኔ ድምጼ ነኝ ሲጀመር ቮካል እንስራ ነው ጀለ ድምጼ ነኝ እንዴ? ያነሳሳሽው አንቺ እኔ ድምጼ ነኝ አበቃል። ግን የሆነ እንትን እኔ ደርቲ ማይንድ ውስጥ ነው የከተተኝ ቀጥታ። ግን አሉ እኮ እንደዚህ ጀለሶች በሰው ድምጽ የሚደበቁ ብቻ ሳይሆን እንደኔ ነው። ቶሎ በል እሺ መጀመሪያ መከላከያ ይዛል አይደል? አይ ፌደራል ነው ያስኩት። እንዴ ፌደራል ባንዴ ከዘከዘች። እንግዲህ ይዤ መጥቻለሁ። ግቢ ቅብርር አድርጌ ነው ማለት እሺ። ምንም እንዳይሳስብ አሁን ላሰለፍ እንነግራታለን። ምንም ሳይጎልብህ አግብቼክ እንኖራለን። እሺ ጋድ ሆይ እንዴት ብታይኝ ካሰለፍ ልገላገል ነው፣ ሰላሜን ላገኝ ነው። ነይ ግቢ። እዚህ ነው ቤታችሁ? አዎ ነይ ግቢ። ቤቶች አሰለፍ ማን ነው? እንግዳ ይዤ መጥቻለሁ። ሆ አንተ ወይ ምንም ታወቀው እንዴ? የቀረበሃል ነው ብለሽ ነው? አረ ደዛ ደስ አይልም። እዚህ ቤት ነው ያልቀረው። ለታዲዮስ እራት እያሞቀች ነው። እኔ ስጀምር እንደዚህ ነገር አልወድም። ሲቀጥል ደግሞ ሞቆ ምናምን ይጠብቀኛል ብለክ እንዳታስበው። እንዴ ምን ማለት ነው? ያደረ ወጥ ሳይሞቅ ይበላል እንዴ? አንቺ ደግሞ ጭራሽ የድሃ ቅንጡ ያፋጫል በቂጡ አሉ እንዴ? ካሁን ማን ነው እንዴ? ማዘር ሰላም ነው? እንትን ጓደኛዬ ናት አሰለፍ፣ ተዋወቂያት። ጓደኛው ያው ሚስቱ ላገባው ነው። ልታገባኝ ነው። እና አሙቀው ጨረሱ እንዴ ማዘርዬ? ጭራሽ በቤት ያምጥቶ ነው መሰለኝ። ልትመጣው ነው እንዴ? በቃ ደቀቀችው። ናስቲ አንዴ ተጫዋች ምንድነው የምታክለው? ና እንዴ አንተ ተጫዋች መጣው። አሻሉ መጣ ተጫዋች ታፋጭ ነው ታፋጭ ነው ታፋጭ ጀመር ጭራሽ ሰውን ትተዋል። አይ የልጅቷ ማመጣጥ እንደ ወንድ ማለት እኔ እኮ ወንድ ነው የምትመስለው። ሲጀመር ደግሞ የሆነ እሱ ወደ ሴትነት ነው ይሄው። ሲጀመር እኔ አሁን በህልሜ ብዙ ጊዜ ሮጫለሁ እና ስትሮጥ እንደዚህ ስፈጠን ትዝ አይለኝም። አይዞሽ በቃ ፈጣሪ እሺ ወንድም እጅ ቋጥቼ ነው። ኧረ ሰርቼ መለወጥ እፈልጋለሁ። ኧረ እያያችሁኝ ይለፉ። ኧረ ወንድሜ ወይ
እንዴ እጃት ቼሮ ያ ከየት መጣ እጁ? ለገንዘብ ሲሆን ተፈታ። እንዲህ የሚያጭበረብሩ ሰዎች ግን ይመራሉ። አዎ በዚህ አጋጣሚ ማለት ለቢዝነስ ብለው አዎ ስንት የተቸገረ አለ። በስትክክል ሰውን ደግሞ ክፉ የሚያደርገው ሰው ነው። እንደዚህ ነገር ሲሆን ጥሩ አይደለም። ለተቸገረው ራሱ ብር ለመስጠት ከሚያጠራጥሩ እንዳደርግ አጠራጣሪ የሚያደርጉብን ሰዎች አሉ። ቢራቢሮን ከመኗ በፊት ከአባ ጨጓሬ ማለት የኔ ዓላማ ሌላ ነው፣ ሀሳቤም ከተማ ነው። መንጃ ፈቃዴን አውጥቼ አዲስ አበባ ገባለሁ። አዲስ አበባም ገብቼ ታክሲም ይሁን ምን ይዤ ሰራ አደርግና ደግሞ ቤቴንም ፊልተር ነው በሉ ልክ እንደጠጣሁኝ አንድ ሲኒ ቡና ወዲያው ይመስለኛል ኑሮዬ ተቃና። ችግሮቼ ሁሉ ጠፍተው በአንድ ጊዜ 180 ሺህ ይገባል ደሞዜ። ቤትና መኪናም ያለኝ ይመስለኛል። አንድ ምስኪን ደሃ እንደሆንኩ ይጠፋኛል። አግብተህም ውለድ ቤት መስረት ይለኛል። አንድ ሲኒ ቡና ረሃ ያረገኛል። ስማ እንጂ ይኸውልህ ገለጸክ አይደለም። ስማ እሱ ቡና ነው ጋንጃ ነው የሚጠጣው? ናይስ እንዴ የምሬን እኮ ነው። እኔ ቡና ጠጪ ነኝ። ቡና ስጠጣ ድህነቴ ነው ጎልቶ የሚታየኝ። እሺ ጌታው እንዴት አየኸው መስተንግዶ? በጣም ቆንጆ ቡና፣ በጣም አሜዚንግ፣ በጣም ያበደ ቡና። ቴንክ ሶ ማች አፕሪሺየት አደርጋለሁ። ነገር ይመቻችሁ። ወንድሜ እንዴት ነህ? ሰላም ነህ? ሰላም እንዴት ነሽ? ሻሪስ ነው አይደል? ላስጀምረው አይደል? አይደለም እንደዛ አይደለም ወንድሜ፣ እኔ እንድትሰማኝ ነው የምፈልገው። እንዴ ቆይ እንዴ አልገባኝም። ለልመና ነው እንዴ ደውላችሁ ቀራችሁ? አይደለም ወንድሜ፣ እኔ ኳታር 16 ዓመት ቆይቻለሁ ወንድሜ። እኔ ምናንም ሺሻራኒ አልህል በጣም የሚዘውጁ እውነት ለመናገር ማዳሜ ተወድ ነበር ሺሻ። ከዛ እኔ ስለሆንኩ አበሻ አፈንጃ አለችኝ በስተመጨረሻ። ከዛ ሰዓት በመቶሻ ከዛ ልትገላኝ ስትል 37ኛ ፎቅ ላይ ግማሹን በገመድ ግማሹን በዘመድ ወራስኩኝ። ከዛ እዚህ ጋር አጥታው ባለ ተቀፈለው ኮናት እንደዚህ ጀመራችሁ። ጭራሽ በአፕሊኬሽን እየጠራችሁ? አዎ ያለኝ እንግዲህ ካለካ ተካፍለህ ብላ ነው። ይኸው ምንድነው? በቆሎ ቁላው what ያረ መጣው ዛሬ ነኝ እኔ ምሳ የምጋብዘው። ማናችሁም እጄ እንዳትይዙኝ። ያመራ አረ ምንድነው አንቺ ምንድነው? እዛ ጋር ዱርዮች አሉ። በእናትህ አሳልፍ ለስልክ እንዲወስዱብኝ ነው። ምን አገባኝ? ሌባ ደግሞ በዚህ መጣችሁ። በዚህ ሻሻ ቆዳ ቀይረሽ ነው ወደዛ ይጂ ያክ ሌባ ሂጂ። ምን ትመስላለች? በእናትህ አንዷ እየለከፈችኝ እኮ በእናትህ እዚህ ቆይ በእናትህ መልሽ ይለውልህ። አሁን ባንተ ምክንያት ቢደፍሯት ተመለሱ። ምንድነው እገዛት
ነይ በእናትሽ አንቺ ነይ። አስኮን ነይ። ማን ነው እዛ ጋር ያስቸገረሽ? ምንድን ናቸው? ወንድ የለም ነው? ነይ እባክሽ ዝም ብለሽ። ምንድን ነው እነዚህ ናቸው ያስቸገረሽ? ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ። ወንድ አያውቁም። ምንድን ነው እናንተ ጉልበታችሁን ታሳዩት ሴት ጋር ነው እንዴ? ምንድን ነው አንተ ፀጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም ብለሽ ሄድ እባክህ። አንተ ባበጠ መሰለህ እንዴ? ድንችም በሹካ ነው የሚነሳው። እባክህ የምትናገሪው ነገር አስተካክል። ምንሽ የመጣላት ማን ፈልጋችሁ ነው እንዴ? አንተ ማን ነው የሚጣለው? ወይ እዛ ጋር አውርተን እንምጣ። እዚህ ሰው ያገራግረናል። ነው በዛሽ ገባ ብለን ነው ቀያስ ጋር ነው ሎኬሽን ቆይ አገኛለሁ። በእናትሽ ፊክስ አደረኳቸው። ትንሽ አስቸገሩ እንጂ ኧረ በፓስታ ውሃ ነበር ከኔ ትልቁ ትንሽ አስጋ ግን እሱ ፊክስ ስላደረኩት ሰፈር ቀይር እሺ፣ እንዳይከሱሽ በእናትሽ። እኔም ሌላ ጣጣ ውስጥ በጣም ያላችሁ እሺ። በጣም ድሮ ምን መጥፋዬ ሴት ነው አውቀዋለሁ። እቺ ከርከሽ በእናትሽ አርፌ መንገዴን አልሄድም ነበር። ሰላም እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? አዶናይም አለ። እሺ ካንተ እንጀምር። ሰላም እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው። ቀጥታ አልገባኝም ማለት እንዴት ነው ማሳጅና ስቲም ውስጥ የሚደረጉ አሃ የሞሮኮ ዘማች ይቅርታ። እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። የቲክቶክ ሱሰኛ ነኝ። ስሜ ማን ያልከኝ? አዶናይ። አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመት ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመረ? አያቴ ያካፍለኝ ነበር። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ቦርዴ። እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ። ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ ፕላስ ደግሞ ሰዓት ራሱ ሰላም ጤና ይስጥልኝ። ከስታቶች አክም ቤት ነበር የምንመጣው። እዚህ ቤት ሾው ታሟል የሚባል ስልክ ተደውሎልን ነበር። ምን እባክህ እኮ 2 ሳምንት በቃ ያቀረብልነት ምን ላይ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ አይበላም። በቃ ምግቡ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታ። እሺ እንካስቲ ያው ይሄን እኮ ነው አልበላም ያለው እንዴ ጋሺ ምን ሆነ? ይወርደው አራንተ ቀልደኛ ነህ። ለኔ ነው አይደል? ኧረ ውሻው ምግብ ነው አልበላም። ኧረ ጋሺ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ ነው ጋሺ። አራንተ ቀልደኛ ነህ። ኧረ ጋሺ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታ የለም። ተሳሉ ውሽን ተሳፉ ይሸናሉ። ተሳችሁ አንዴ ገድዬ ነው የምመጣው ጋሺ በእናታችሁ። ሽሮ እናት ያንጻር ማለት ነው ውስጥ ባቄላ የሆነ ነገር ማለት እንጂ አንተ ተቀልደና አረም ነው ጋሺ። እንኳን ስጋ የስጋ ዘመን ለራሱ የለኝም። ካዩ ስንት ጊዜ አንድ ያዝልኝ ማለት ነው ጋሺ። ምን ተወጣ ነው መርመሪያ እንጂ በቂ በነጭ ይዙ የውሻው ምግብ ነው። የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሺ። አይ እርሶ ወደሻ ጋሺ። በስማ እየሰደብከኝ ነው። ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንድ ሂጂ አንድ ባጎር ሰው ቀጥ ነው የሚለው ጋሺ። የበላው ወደ ነው የምትሄደው። ውሻችንን ከመሆን እንጂ ታሟል እኮ አትይም እንዴ? ጋሺ ራሴ ማነው? ሰላም ማሳጅ ቤቱ እዚህ ነው? አዎ ግባ። እሺ ልብስህን አውልቅና እሱ ጋር ተኛ። እሺ ተኛ እንጂ። እሺ እንዴ እንዴ ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይኸውልህ እንደዚህ ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛና ልሽ። እሺ እንደውም ይቅርብኝ። ቆይ በሴት መነካቱን የፈራኸው? አዎ። ወይ ወንዲሽ ይሻለኛል። ዮ ይቀየራል አየር ላይ ማለት። ገጽ 82
ያለ አንተ አህያ የለም ይላል። ማን ነው መጽሐፉ ነው? እስካሁን እያነበብኩላችሁ እንዴ? ለምንድን ነው ይሄ እኮ በውስጥ አንብባ ምን እኔ ውስጤ ባዶ ነው። መሳደብ ከፈለኩኝ እኮ እንደዚህ አውራለሁ። እኔ ውስጤ ምንም ንጹህ ነው። ስድቦቹን እየዘለልክ አንብባ። ብሩኬ ቆሻሻ አውጡ እየተባለ ነው። አውጣው እኮ ቆሻሻ አውጡ። ቅድም አውጣው። ስለአሁን ድጋሚ መጥተው እንደዚህ እያሉ እንትን ይመስላል። እንዳይደብራችሁ አውቀን ይመስላል። አዎ ማይኮ ያንተ ትውጣለህ። አንተ ግን እንደዚህ ያለ መጽሐፍ ሲነበብ ቁም ነገር ስለሆነ በመሀል ካልተጫወተን ሁላችንም እንትን እኔ ጨዋታ እኮ ይመችኛል። አንተ ልጅ ጎዳና ወላሂ የታቀኛለህ አሁን ጭው ተመችቶኛል አላልክም? ምን አይነት ጨዋታ ነው? ምን አይነት ጨዋታ ነው? ታነባለህ አይደለ? ታነባለህ እና በቃ አንተ ምን ቆሻሻ መሆን አንሶ ነው ጉድ ፈላ አረጋታ ቆሻሻ መሆን አንሶ ነው። ያ ከባድ ሌላው አንድ ጥያቄ ልጠይቅህ። ጠይቂ። ምንድነው ብራዘር? ኢትዮጵያ ውስጥ በሰላም ወጥቶ በሰላም የሚገባ ነገር ምንድነው? ፀሐይ ነው። ህግ 14 እንደ ጓደኛ ቅረብ እንደ ሰላይ ስራ ይላል። አሃ የሱ ሂደነት ነው እንዴ? ስንት ነገር አስለፍልፎኝ የሚወራ የማይወራ። ወደ ህግ 15 ስናልፍ ልታጠምደው ካሰብከው ሰው የበለጠ ሞኝ መሰል። ልታሰር ነው እንዴ? እላ ሆዴና መመኝ ጥሩ ስሜት ተሰማኝ አይደለም። ሽንት ቤት ደርሼ መጣሁ። አሁን የበላነው ምግብ አሁን የበሉት ምን ማለት የማዘር ምግብ ነው ያልተመቸ እንዴ? አይደለም ማጠበው ልጅም አለ መጣሁ። ማጠበው ልጅ አለ ነው ላገኘ ግምች ነው አለ። ሁሉም የእምነት ተቋም አለ የትም አለ። በቃ ለማምለጥ ምንም ማድረግ አለብህ። አሁን በዚህ ሰዓት ቀዳዶ ትልቁ በር ይጠበቃል። አዲሱን አይፎን ለመግዛት ጓደኛውን የሸጠው ወጣት መነጋገሪያ ሆነ። አዲሱን አይፎን 17 ለመግዛት በሚል የረጅም ጊዜ ጓደኛውን በኦንላይን መገበያያ ላይ ለሽያጭ እንዳቀረበው ጓደኛውን ፎቶ ጨምሮ የጓደኛውን መገለጫዎችን በመለጠፍ የዋጋ ተመን በማውጣት ለሽያጭ አቅርቦ የታየው ወጣት ብዙዎችን ሲያነጋግር ቆይቷል። አዲሱን አይፎን 17 ለመግዛት ገንዘብ ስላስፈለገው መሆኑን ተናግሯል። ወይኔ ማውን ስቃይ ብቻ እኮ ነው። አይ እንዴ አራት ጓደኞቹን ሸጡ። እንግዲህ ምን ሊገዛ ነው ማለት አይፎን ብቻ አይደለም። በዚህ አይ ለነገሩ ይለያል እኮ ማለት ዋጋ ያለው እና ዋጋ የሌለው ጓደኛ ማለት። እሺ ተመልካቾቻችን ለዛሬ የነበረን ቪዲዮ ይሄንን ይመስላል። ቻናላችንን ሰብስክራይብ፣ ላይክ እንዲሁም የደወሏ ምልክት ተጭናችሁ ቪዲዮአችን ስንለቅ እንዲደርሳችሁ አድርጉ። ማለት የምትፈልጉትን ነገር ኮሜንት ሴክሽን ላይ በማለት አበረታቱ። ቀጣይ ሳምንቱ አዳዲስ በሆኑ ቪዲዮዎች እስክንገናኝ ድረስ መልካም ሳምንት። ባይ